የማይፈልጉትን ሰው ህይወትና እድሜ ማበላሸት በተለይ ሴቶች ሆናችሁ የማትፈልጉትን ሰው ህይወት የምታመሰቃቀሉ ሰዎች ያው እንትን የተዘራዘር ነውና ይበቅላል። ኖርኩ ስትይ ደግሞ እግዚአብሔር ይዞት ይመጣል። ማትፈልጊውን ሰው አልፈልግም ይቻላል አይቻልም። ማትፈልጋትን ሴት እድሜያቸው ተበላሽቶ 49 50 ደርሶ ቁጭ ብሎ የሚያለቅሱ ሴቶች አቃለ መውለጃ ጊዜያቸው አልፎባቸው በወንድ ሰበብ ህይወታቸው መስቀልቅል ብሎ ዛሬ ቁጭ ብሎ በር ዘግተው የሚያለቅሱ ሴቶች አሉ። በአንድ ልጅ የቀሩ ሴቶች አሉ። ልጅ መውለድ እየፈለጉ ትዳር መያዝ እየፈለጉ ህይወታቸውን ሰው አመሰቃቅሎባቸው ተስፋ ሰጥቷት እመጣለሁ ብሏት ህይወቷን አበላሽተው ከዛ በኋላ ቁጭ ብላ መታለቅ ሴት አለች። ከዛ ዘር ነውና አንተ ኖርኩ ስትል ደግሞ እሱ የበቀለውን መብላት ስትጀምር ደግሞ መሰቃየት ትጀምር። ማትፈልገውን ሰው አልፈልግም ዞር በይ ካጠገቤ ይቻላል አይቻልም። ተስፋ ራሱ አትስጡ ወገኖች። ማትፈልገውን ሰው አትፈልግም፣ ማትፈልጊውን ሰው አትፈልጊም። የብዙ ሰው ግፍ ይሄ ነው። ለማይፈልጋት ነገር ላይወዳት ነገር አገባሻለሁ ብሎ የስንት ሰው ህይወት እንደተመሰቃቀለ ማስተካከል ይቻላል አይቻልም። ስለዚህ እኔ ነገ እግዚአብሔር እንዲበቀለኝ አልፈልግም የምትሉ ሰዎች የማትፈልጉትን ሰው ባታወሩ ጥሩ። እንኳን የቤተ ክርስቲያን ልጅ ሆነ ቀርቶ አንዳንድ ሰዎች ጉራ ይመስላቸዋል። 10 ሰው 5 ሰው ወዳሃለሁ ሲል ምን ደስ የሚል ነገር አለ? ያንተ እግዚአብሔር አንዷን ከሰጠክ እሷን ወደ ኑር። ያንቺን አንዱን ከሰጠሽ አንዱን ወደሽ ኑሪ። ምንድነው 30 ቦታ 10 ነገር የሚመርጡ ሰዎች አንድ ሰው ጋር እንኳን አይቀመጡ። እግዚአብሔር አንዱን ከሰጣችሁ እናንተ ከዛ ሰው ጋር ሌሎቹን አልፈልግም። ለምን? እግዚአብሔር ስለሚያይ። ማን ስለሚያይ? ከእግዚአብሔር የተሰወረ ነገር ቢኖር እኮ ደስ ይል ነበር ለማድረግም። ምን ትሸፍናለህ ከእግዚአብሔር? ነብዩ ዳዊት ወደ ሰማይ በበር ወደ ባህር በገባ በዚህ ቦታ በዚህ በሁሉ አንተ አለ። ካንተ ወዴት እሄዳለሁ? ወዴት እሸሸጋለሁ? ክንፍ አውጥቼ በበር ወደ ላይ ነው መበር ወደ አንተ ወደ ፈጠርከው። ወደ ባህር ዘልቄን በገባ በዛ ውስጥ አንተ የሌለበት የት አለ? ካንተ ወዴት ይሄዳል? ወዴት ይሸሻለሁ? አይቻልም አይደለ?